ልጄ ስጦታ አይደለም። የፈለግሽውን ስም መስጠት መሰየም ትችያለሽ። ስጦታ በረከት። አዎ ሁለት ስም አለው። ስጦታ በረከት። ዋናው ግን ኪራ ነው። ዋና ኪራ ነው። ሩታዬ እንግዲህ ማየት ትችያለሽ። ኮንግራ እንኳን ደስ አለሽ። እኔ የቀረ ነገር አለ። እጅሽን እንደዚህ ዘርጊ። ኧረ ጨብጭብ። እንኳን ደስ አለሽ። እንኳን ደስ አለሽ። ይሄንን ሩታዬ ቆይ ልንገርሽ። ምንድን ነው አላመንሽም ነው? ያውን ይደገም። አላመንሽም ነው ሩታዬ? ምንድን ነው ማለቴ? እስኪ በደንብ እዛ እዚህ ጋር አንብቢ። አንተ ልጅ ግን ተው አንብቢ። ተው ግን ተው። ሌባ ልታዝብኝ ነው ትላለህ። ወይኔ ሩታዬ እጅሽንም ይኸው በደንብ ያምራል። ደስ ለአንቺ ሲያንስብሽም ጭምር ነው። እሺ ሩታዬ ይሄ የምታየው ይሄንንም ወርቅ ነው። ግምት ላይ ጎበዝ ነሽ ስለተባለን ገምች። የዚህንም ወርቅ ዋጋ የዚህንም ቶሎ በይ። የዚህ 200 ይሄስ 100 ይሄ 100 ይሄ 200 ግምትሽ አልተሳካም። ለማንኛውም አሁን ላይ ያለ አንቺ አሁን የዛሬ 6 ወር በነበረው የወርቅ ዋጋ መሰረት ነው የተናገርሽው። ግን ደግሞ እንደዛ አይደለም። በጣም ከባድ ሆኗል የወርቅ ዋጋ። ሁለቱን የጨረሰው ወደ 420 ሺህ ብር ነው አንድ ላይ ማለት ነው። 420 ሺህ ብር ሩታ፣ ይሄ እንድታረጊው እንድትለብሺው ምናምን አይደለም። እንደፈለግሽ ማለት መብት አለሽ። በፈለግሽ ዲዛይን የማሰራት መብት አለሽ። ዲዛይን እኮ አለው እኮ ነው። አሁን ይሄ ከበዛብሽ ተለቅ ካለብሽ ይሄኛው እኔ ሞልጄዋለሁ። ይሄ የእጇን በጣም ነው የወደድኩት። ፋሚሊዎቼ አሳያቸው። የእጇን በጣም ነው የወደድኩትና የእጅሽን እንዳታሰሪው። ይሄኛው ግን ከፈለግሽ በፈለግሽው አይነት ዲዛይን አሰሪው፣ ከፈለግሽ ደግሞ አቤት በቅርስነት ማስቀምጪው። ደስ ባለሽ ነገር ብቻ አድርጊ። አይ ሁለቱንም አረጋቸዋለሁ። ሁለቱንም መብት አለሽ። አረጋቸዋለሁ። አላበላሸውም። ዲዛይኑን በጣም ያምራል። ወደሽዋል። ግን የሆነ ተለቀ ነገር አለና የወንድ መሰለ